ሐረግ ክፍል 86 ላይ እንግዲህ ሉሊትን ያፌት ልክ እንደዛ ተፋት እንግዲህ በጋርዱ አስወስዶ እንግዲህ ጥፍሮቿን በጉጠት አስወጣቶ በሯ ላይ አምጥቶ ጥሏታል ማለት ነው። ያው እንግዲህ ክፍል 86 ላይ እንዳየነው እዚና ቤዚ ስልክ እያወራች ደግሞ ስልኳን እየነካካች ቁጭ ባሉበት ከድንገት በር በጣም ይቆረቆራል ማለት ነው። እነሱም በድንጋጤ ኧረ ማን ነው ምንድነው ብለው ብድግ ብለው ልክ በሩን ክፍት ሲያደርጉት እንግዲህ ሉሊት ራሷን ስታ በር ላይ ወድቃ ያገኟታል ማለት ነው። እነሱም በመደነጋገጥ ለመንካት ሁሉ ይፈሯትና እንግዲህ ሉሊት ምናምን እያሉ እየጮሁ ኧረ ሰው ያለህ እያሉ እየተጫጫሁ እያለ ነበረ ክፍል 86 ያለቀው ማለት ነው። እዛ ላይ ነበር ያለቀው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሰላም እንዴት ናችሁልኝ? ሁላችሁም በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልኝ እያልኩ ዛሬም በአዲስ ቪዲዮ ከች ብያለሁ ማለት ነው። እሱም ምንድነው ክፍል 87 ቀጣዩን ክፍል ይዤላችሁ ከች ብያለሁ ማለት ነው። ነባር ቤተሰቦቼ ቪዲዮውን ላይክ ሼር እያደረጋችሁ እንዴት ተጀምሩት በአክብሮት ጋብዛችኋለሁ ማለት ነው። ወደ ቤቴ ደግሞ አዲስ የምትመጡ ሰብስክራይብ እና የደወል ምልክቱን በመጫን ሁሌ ቪዲዮ ስጭ እንዲደርሳችሁ በአክብሮት ጋብዣችኋለሁ ማለት ነው። እንዲሁም ደግሞ ስለ ቪዲዮ ያላችሁን ሀሳብ አስተያየት በኮሜንት እያስቀመጣችሁ እንድታበረታቱኝ ሁላችሁንም በአክብሮት ጠይቃለሁ ማለት ነው። ውድ ቤተሰቦቼ ቪዲዮ በሚሰራ ሰዓት ብዙ ጊዜ ኮሜንት ብቻ ነው የሚታየኝ እንጂ ላይክ ብዙ አይደለም። ይሄንንም ላስታውሳችሁ ፈልጋለሁ ማለት ነው። ላይክ እያደረጋችሁ እንድታበረታቱኝ ሁላችሁንም እጠይቃለሁ ማለት ነው። ውድ ቤተሰቦቼ ያው የእናንተ ብርታት ያስፈልገኛል፣ የእናንተ ድጋፍ ያስፈልገኛል እንድታበረታቱኝ ማለት ነው እና ላይክ ሼር እያደረጋችሁ እንድታበረታቱኝ ለማለት እወዳለሁ ማለት ነው። እንግዲህ አሁን የምናልፈው ወደ ክፍል 87 ነው ማለት ነው። ቪዲዮውን ላይክ ሼር እያደረጋችሁ ትጀምሩትን ሁላችሁንም ጋብቻለሁ። ክፍል 87ን እናያለን ማለት ነው። ሉሊትን እንግዲህ ቤዚና ነፂ ክፍት ሲያደርጉት በሩን ወድቃ አግኝተዋታል ማለት ነው። ሉሊት እያለች እየተጣራች ቤዚ ነፂም እንደዛው ማለት ነው ፈርተው ለመቅረብ እየተጫጫሁ ኧረ የሰው ያለህ ቢሉ ሉሊት ኧረ የሰው ያለህ እያለች ነፂ ብትጮህ ማንም ሊመጣላቸው አልቻለም። ጽዬ አምቡላንስ ወይም ስልክ ደውዪ ትላታለች። ስልክ ማን ጋር ነው የምደውለው የት ነው የምደውለው እያለች እያለ ናታን ይመጣል። ናታንም ሉሊት መሆና ነው ይላቸዋል ማለት ነው። ምንድነው የተፈጠረው ይላቸዋል ናታን ማለት ነው። ወንድሜ እኛ ምንም የምናውቀው ነገር የለም በር ስንከፍት ወደቀችብን ትለዋለች ማለት ነው። እንግዲህ ናታን ጠጋ ብሎ ደበስበስ ሲያደርጋት አለች በህይወት ይላል ማለት ነው። እንግዲህ ማግዙኝ ይልና እንግዲህ ያነሳታል ማለት ነው። ደጋግፈው እንደምንም ናታንና ቤዚ ይዘዋት ወደ ቤት ይገባሉ ማለት ነው። ይዘዋት እየገቡ ያለ ናታን አምቡላንስ ደውሉ እያለ ወደ ቤት ይዘዋት ሄዱ ማለት ነው። ሲም እንግዲህ በሩን የት ታደርጋ ዝግት ታደርግና ከኋላ ትከተላቸዋለች ማለት ነው። ግን ደግሞ ልጇ እንዳግዬ ዛሬ እኮ እህትን እፎዬን አገኘኋት ትለዋለች። እውነት ይላታል። እና እንዴት ናት ይላታል። ደህና ናት ይላታል። ማለት በደንብ አወራችሁ እንዴ ይላታል። አይ ቸኩላ ነበር ብዙም አላወራንም ትለዋለች። ኧረ ይልና ተገስ ይልና እና በደንብ ሳታወራት መጣች ይላል። ኧረ እኔ አይኗን ካየኋት ለእኔ ተስፋ ነው እንዴት ደስ እንዳለኝ ባይ ሌላ ጊዜ በደንብ አወራታለሁ ትላለች። እሺ አንቺ ካልሽ ይላታል። እሺ እኔ ሳቢ ልጅ ደግሞ እንዴት እንዳማረበት ይሄን ፀጉርህን ስትቆረጥ ወዝህ እንዴት ግጥም እንዳለ ካይን ያውጣ ትንሽ ደግሞ አጠር ብታደርጋት አይኖ ችግር የለውም ይሁን ትለዋለች ማለት ነው። እንግዲህ ከዛም በመቀጠል ቢኒ ይመጣል ማለት ነው። ቢኒዬ ትለዋለች። ደስ ብሎት ነው እየሳሳቀ የገባውና ዛሬ ምን ተገኘ እንደዚህ ደስታ በደስታ ይሆን ታረቃችሁ እንዴት ትለዋለች። አይ አይደለም ግን ከዛ በላይ አስፈላጊ ነገር ነው ይላታል። ምንድነው ከዛ የሚበልጠው ነገር ምን መሰለሽ ይላታል። ልነግራችሁ እኮ ነው። ኧረ አጎቴ ቶሎ ንገረኝ ይለዋል። ምን ተፈጥሮ ነው ቆይ ደስ ያለህ ይለዋል። እኔ እኮ ሁሉን እውነት ነግራ የታረቃችሁ መስሎኝ ነው። የምን እውነት ስለምን እውነት ነው የምታወራው ይለዋል። ይልቅ ቢኒዬ እሱን ተውና ስለምን እውነት ነው የምታወራን ትለዋለች። ግን ቢያንስ ይሄ ዜና ትንሽ ረፍት ይሰጥሻል ብዬ አስባለሁ ይላታል ማለት ነው። ያፌት ምን ትለዋለች። ያፌት ታሰረ ይላታል ማለት ነው። እንግዲህ ገኒ በጩኸት ወደ ታች ድፍት ትልና እሰይ ትላለች ማለት ነው። እሰይ እያለች በጣም በደስታ ወይ ፈጣሪ ለካለህ ትለዋለች። እንግዲህ ፈጣሪ ሁሌም ከማንም አይለይም። ፈጣሪ ባይኖር ኖሮ እኛ በህይወት መንቀሳቀስ አንችልም። እንግዲህ በደስታ ልጇንም ሳም ቢኒንም ሳም ታደርጋለች። በቃ ልክ ሙቀት እስከሚያልባት ድረስ በደስታ ማለት ነው። የምር ኸይር ያሰማህ ቸር ያሰማህ እያለች እንግዲህ በቃ ልጅን ነጻ ትሆናለች እንደውልላት ትላለች ማለት ነው። ቆይ ተረጋጊ ብለው ሲነጋ ሁሉም ነገር ይደረሳል ይሏትና ያረጋጓታል ማለት ነው። ገኒ እቅፍ አድርገው በመሳም በደስታ ተውጠው እንግዲህ በጣም ቤኒም እቅፍ ያደርጓትና ደስ አለሽ ይላታል። እንዴ በጣም ትላለች ገኒም እንግዲህ ደስታቸውን እንትን እያሉ ያሉ እነ ናታን ደግሞ ሉሊትን አስገብተው ከሳሎን አስተኝተዋታል ማለት ነው። እንግዲህ ነቃ ስትል ናታን ጠጋ ይልና እያለቀሰች ነው እሷም እና ሉሊት ደህና ነሽ ይላታል። እባክሽ ንገሪኝ ወይ የሆነ ነገር በይኝ እባክሽ ይላታል። ማንም እንደዚህ አድርገሽ እያለ ቢጠይቃትም እንድትናገር አልፈለገችም። ልክ ሄሎ ከዚህ በፊት አሁን በምልክልሽ አድራሻ የማትመጪ ከሆነ ያለ የሚያስፈራራትን ያን ታስታውሳለች። እንዴ ቆይ እኔ ምን አጠፋሁ? በቦታው ደግሞ እናንተም ነበራችሁ፣ ሁሉንም ነገር አይታችኋል። እንዴ አልመጣም ትለዋለች። እሺ እመጣለሁ፣ እሺ አልመጣም እያለች እንግዲህ እሱም በህይወትሽ ፈርደሽ መሆን አለበት የትም ሳታመጪ ብትመጪ አይሻልም እያለ በሰላም መታ እንትን የምትል ከሆነ በዚሁ ትቀጥላለች ብሎሻል ምናምን ብሎ እንግዲህ ያስፈራራትን ታስታውሳለች ማለት ነው። ያው ስልኳን ዝግት ታደርጋለች። ያንን ያወራችውን ፈጣሪ እባክህ እርዳኝ እያለች ፈጣሪዋን እየተማጠነች እንትን የምትለውን ወደ ኋላ ታስታውሳለች ማለት ነው። ግን ንገሪኝ ቢሏት እነ ቤዚ እነ ነፂ እነ ናታን እባክሽ ማነው እንዲህ ያደረገሽ ንገሪኝ ቢሏት እምብኛለች ማለት ነው። ናታንም መደረግ ያለበትን ነገር እንድናደርግ ንገሪኝ እባክሽ ቢሏት በቃ ምንም ልትሰማ አልቻለችም። ልጁ እንዴት እያሰቃየ ጥፍሯን እንዳወለቀ የማነው የያፊት ጋርድ እንዴት አድርጎ እያወለቀ ጥፍሯን እንትን እንዳለ ያንን እያስታወሰች ብቻ እያለቀሰች ወይኔ ግን ይሄ የዚህ የናታን ጋርድ ማለት ነው በጣም ጨካኝ የምር በጣም ጨካኝ። ኧረ ቢስሚላህ ግን እንደዚህም እኮ ይኖር ይሆናል በእውነት የሚሰቃይ ሰው ማለት ሰዎች እንደዚህ የሚያሰቃዩ ሰዎች ሊኖሩ ይችላሉ። ፈጣሪ ሆይ ትዕግስት ስጠኝ ነው የሚባለው። የምር በጣም ነው የሚያስፈራ እንደዚህ አይነት ሰው ከእንስሳ ወይም ከአውሬ በምንም አይለይም። እቺ ገና ላንቺ ምንም ማለት አይደለችም። አንድ ባንድ ጥፍርሽን ሳወጣልሽ ያን ዋጋሽን ታገኛለሽ እያለ እንግዲህ ጥፍሮቿን እንዳለ በጉጠት ውልቅልቅ አድርጎ አውጥቶ ይተዋታል ማለት ነው።
አሁን አለቃ ምን እንደሚል እንሰማ ይሆናል እያለ እንግዲህ ምድር ላይ እሷም ራሷን ስታ ትወድቃለች ማለት ነው። በጣም ጨካኝ ሰው ነው ግን ሰውየው ማለት ነው። በእርግጥ እሷም የሰራችው ስራ ከዚህ ያላነሰ ብዙ ሴቶች ከእሷ ስቃይ ያላነሰ ስቃይ ነው የተሰቃዩት። ቢሆንም ደግሞ በሴት ልጅ እንደዚህ ጭካኔ በጣም ይከብዳል ማለት ነው። እንግዲህ ያንን እያስታወሰች ስታለቅስ ነበር። በእርግጥ እሷ የእጇን ያገኘችው ሀቂቀትን ብዙ ሴቶች ከዚህም በላይ የተሰቃዩ ስለሚኖሩ በሷ ሰበብ ማለት እሷ እያሳገተች ብዙ ሴቶችን እንደዚህ ስለምታረግ ይሄ ለእሷ ያንሳታል ማለት ነው። ሉሊት ግን የሰውየው ጭካኔ ኧረ ቢስሚላህ በጣም ነው የሚገርመው። በሴት ልጅ ላይ እንደዚህ አይነት ጭካኔ በጣም ይከብዳል። እንግዲህ ያንን እያስታወሰች እያለቀሰች ነው ማለት ነው። ናታንም እንግዲህ ቤዚም በዛ ቢሏት በዚህ ቢሏት ልትናገር አልቻለችም። ሉሊት እባክሽን አታልቅሽ፣ በቃ ተረጋጊ፣ ስትረጋጊ ትነግሪናለሽ እያለች እንግዲህ ነፂም ቤዚም እያጽናናቻት ነው። ናታንም በቃ ተረጋጊና እረፍት አድርጊና ትነግሪናለሽ፣ በቃ መተኛት አለብሽ ብለው እያረጋጓት ነው ማለት ነው። ያው በሚያሳዝን ሁኔታ የእጆቿን ጥፍር እንዳለ ውልቅልቅ ስላደረጓት ነገ ይሄን ማን እንዳረገ ነገ ትረግሪና ሁሉም ነገር የእጁን ያገኛል እያለ ናታንም ይላታል ማለት ነው። እሷ ምንም ነገር መልስ መስጠት አልፈለገችም፣ መናገር አልፈለገችም። ያው ብትናገርም ህይወቷን ያው ስለሚገላት ማለት ነው። ያፊት በጣም መጥፎ ሰው ስለሆነ እሱን ማምለጥ እንደማትችል ስለምታውቅ መናገር አልፈለገችም ማለት ነው። ነፂ ጋር እንግዲህ ያ ማን ነበር ስሙ የያፊት ያክስቱ ልጅ ማለት ነው ለነፂ ይደውልና ያፊት ታስሯል ብሎ ይነግራታል። እውነት እርግጠኛ ነህ? እያመንኩ አይደለም ትለዋለች ማለት ነው ነፂ። እሺ እንደፈለግሽ ምናምን ማመን ያለማመን የራስሽ ጉዳይ ነው ብሎ ሲላት ብሎ ይልና ጥቅም ያደርግባታል ስልኩን። እሷም በመገረም ያፊት ታስሯል ምናምን ትልና ተገርማ ብቻ ትገባለች፣ ትመለሳለች። እሱም እንግዲህ ማስቲካውን ቀጭ ቀጭ እያደረገ ያፊትን ሊጠይቅ እስር ቤት ይሄዳል ማለት ነው። እዛም ሲያገኘው ቆይ ዝም ታደርጋለህ ይለዋል ያፊት። እንዴ ደግሞ አምሮብሻል እባክሽ እስር ቤት ያለሽ መስሎኝ አምሮብሻል እያለ እንግዲህ ያፊትን ማስቲካውን ቀጭ ቀጭ እያደረገ ሲያናድደው ነበር። በቃ ወደ ቤት ሄድ እዛ መጣና እናወራለን ሲለው ልትፈታ ነው እንዴ ይለዋል። እንዴ ቆይ አንተ ቤተሰብ ጥየቃ ነው እንደገባኸው ይለዋል። አይ ለሻይ ቡና ነው ይለዋል ያፊትም ማለት ነው። ምን ነው መፈታት የደበረህ እንዴ ይለዋል። ኧረ ቶሎ ተፈታ ይለዋል። ያችን ቆንጅየዋ ሚስትህን እና ካልሆነ ግን ያችን ቆንጅየ ሚስትህን እናታን እቅፍ ውስጥ ነው የምታገኘት ሲለው ስማኝ ይሄን ምላስን ቆርጬ ነው የምጥልህ አሁን ከዚህ ጽፋ ይለውና ያባረረዋል። ደግሞ ማን አባክ ነው የነገረህ መታሰሬን? አንተ እኮ ቤተሰቤ ነህ። ያንተን ደህንነት ሁሉ ያጠራለሁ። ለዛ ነው ደህና እንደሆንክ ያወቅሁት። ለማንኛውም ለራስህ ብዬ ነበር የመጣሁት። አንድ ቀን ብትጠፋ ምን እንደተፈጠረ ስለማታውቅ ነው ይለውና እንግዲህ እንዲናደድ አድርጎት ይሄዳል ማለት ነው። ያፊትም እንግዲህ ደግሞ እኔ በመጥፋቴ ምን ተፈጥሮ ነው ቆይ ደግሞ ምን ተፈጥሮ ነው ይልና ያስባል ማለት ነው። ከዛም እንግዲህ እንትና ማነች አዲሷ የናታን ፍቅረኛ እንበላት እሱን እያወራች መሰል አይኖ ቻው ቻው በቃሽ እያለች እንግዲህ ትመጣለች ማለት ነው። ከዛም እናቷ የሆነ ወረቀት ነገር ይዛ ወደ ሳላ ትመጣለች። ወደ ሳላ መጣ ያንን ወረቀት እያገላበጠች ማሚ ትላታለች። ማም ቆይ የናታንን ነገር እንዴት አደረግሽልኝ ትላታለች። ዛሬ ወይ ነገ ስራ ልታገኝለት አችም ትላታለች። እንዴ የኔ ልጅ ተረጋጊ እንጂ ትላታለች። ቆይ ማሚ እኔ ደስተኛ እንዲሆን አትፈልጊም እንዴ? ማም ደግሞ ህይወቴን የታደገልኝ ልጅ እንደሆነ አትርሺ። ቆይ ቶሎ አስገብኝ እያለ ጨቀጨቀሽ እንዴ ትላታለች። ኧረ እንደዛ አላለኝም ማሚ ራሴ ደስ ስላለኝና ስላሳዘነኝ ብቻ ነው። ይሄን ብቻ እንዲያርጊልኝና መልሼ አላስቸግርሽም። አንቺ አታስቢ እኔ አመቻችልሻለሁ ትላታለች። ወንድሟ የቤዚ አፍቃሪ ደግሞ ስልክ እያወራ እየሳቀ ውጥት ሲል በሩን ሲዘጋ ወንድሜ እንዴት አደርክ ትለዋለች ዲያራ ማለት ነው። እየሳቀ ስልክ እያወራ ሲወጣ ማም ወንድሜ ነው ስልክ እያወራ ሲስቅ ያየሁት ትላታለች። ማም እንዴት ደስ እንዳለኝ ከስንት ዓመት በኋላ ነው እንደዚህ ሲስቅ ያየሁት። በአሁን መስራት ያለብኝና ማውራት ያለብኝ ስላለ ተነሽና ወደ ውስጥ ግቢ ስትላት ኧረ እሺ ማማ ብላ ብድግ ትላለች። ልጅቷ ግን በተርቢያ ያደገች ትመስላለች ዲያራ ማለት ነው። የሆነ ነገሯ ደስ ይላል። ለሰው ያላት ጥሩ ሀሳብና አስተያየቷ በጣም የከፋ አይደለም። እናቲቱ ግን ይመስለኛል የሆነ መጥፎ ስራ የምትሰራ ሴት ትመስለኛለች። ቆይ ከመቼ ጀምሮ ነው እንደዚህ የሚስቀው? ከማን ጋር እያወራ ነው ብላ ታስባለች በልጇ ጉዳይ፣ በዲያራ ወንድም ወይም ደግሞ በቤዚ አፍቃሪ ማለት ነው። ከዛም እንግዲህ ኤፍራታ ቤት በር ይቆረቆራል ማለት ነው። ማነው እያለች እየሮጠች ትወጣለች። ረቀስ እያለች እንግዲህ በር ልከፍት ስትወጣ የሆነ ሻንጣ አቀብሏት ቶሎ መለስ ይላል ማለት ነው። ሻንጣውን ይዛ በመግባት እንግዲህ ኤፍዬም ያንን ሻንጣ እንግዲህ ወደ ሳላ ይዛው ቁጭ ትላለች ማለት ነው። እንግዲህ ኤፍዬም በመገረም በመጨነቅ ቆይ ማነው ይሄን ነገር የላከው እያለች ልጁ ስለምንድን ነው ማን እንደሆነ ሳይናገር እየሮጠ ሄደው እያለች እንግዲህ እያሰበች እስኪ ውስጡ ምን እንዳለ እንይ ብላ ትፈታዋለች ማለት ነው ሻንጣውን። ልክ ሻንጣውን ፍትት ስታደርገው በጣም የሚያስደነግጥ በጣም ብዙ ብር በሻንጣው እንዳለ ታውቃለች ማለት ነው። በመደንገጥም እንግዲህ በቃ የምታደርገው ይጠፋባታል ማለት ነው ኤፍራታ። ያንን ሻንጣ እንግዲህ ፍትት አድርጋ ብሩን ስታይ ትደነግጥና ከጎን ኪሶቹን በመፍታት የሆነች ብጣቂ ወረቀት ነገር ታገኛለች ማለት ነው። ላንቺ ነው ኤፍራታ አስፈላጊ ነገር ላይ አውዩ የሚል ጽሑፍ አለበት ማለት ነው በብጣቂ ወረቀት ላይ። ቆይ ማን ነው የላከው? ለምን እያለች እንግዲህ ማሰብ ጀመረች ማለት ነው። እንግዲህ ሉሊት ደግሞ ትንሽ አለ ብሏት ቀጥ ብላ ቤዚ ይሄን ምስኪን ቤዚ ግን በጣም የዋሰ ሆናለች። እየጠዘጠዘች ነው አይደል እያለች እንግዲህ ምግብ አዘጋጅታ እየካደመቻት ትገኛለች ማለት ነው። ሰው ማለት እንዴት ነው የምር በክፋቱ ልክ የሰውን እንትን አለመክፈል አሪፍ ነገር ነው። እሷ ለእሷ ክፉ ነች፣ ግን ቤዚ እንደምታዋት እንግዲህ ምግብ ሰርታ ባፏ እያጎረሰች እያስታመመቻት ነው ማለት ነው። ሰው ማለት እንዴት ነው እንግዲህ ኤፉዬም የዛ የበር ጉዳይ ስላሳሰባት ወደ ቤዚ ትደውላለች። ወይ ኤፉ እንዴት ነሽ ትላታለች። ደህና ነኝ እኔ የምልሽ ወደ እኔ ሳላውቅ የላክሽው ነገር አለ እንዴ ምን እያልሽ ነው? እኔ ምን ልልክልሽ እችላለሁ? ምን የተፈጠረ ነገር አለ እንዴ ትላታለች ቤዚ። ኤፉዬም በቃ ምንም የተፈጠረ ነገር የለም በቃ መልሼ እደውልልሻለሁ ብላ ትዘጋባታለች ማለት ነው። ከዛ እንግዲህ ቤዚ ትንሽ ይሄ ነገር አሳስቧታል። ዝም ብላ ብቻ ያው እንትናም ከጎኗ ስላለች ሉሊት ምንም ቦታ እንዳልሰጠችው አድርጋ ታልፈዋለች ማለት ነው። ኤፉም እንግዲህ ሻንጣውን ትዘጋና ወደ ላይ ይዛ ትወጣለች ማለት ነው። ከዛ እንግዲህ እንትናም ቤዚና ሉሊት እንግዲህ ምግብ እያበላቻት ታፋፋ እያጎረሰች ያው እንትን ትላለች ማለት ነው።
ግን ደግሞ ዳጊ ስልክ እዚህ አለ እንዴ ቤት ጠፋ። በቃ ልጇን ለማየት ልቧን ቁልቁል ስላለ ቆይ ተው ታገኘሁት ትላለች። አንድ ጉዳይ ነበር ቶሎ ደርሰን ብንመለስ አይቻልም ይላል። ማነው ቤኒ ማለት ነው። ቤኒያም ምንም ችግር የለም ቢልዬ እምልህን ስማኝ አንተ ሄድ እኔና ዳጊ አየት አድርገናት እንመጣለን ትለዋለች። እኔም አይቻት ምን እየተሰማት እንደሆነ ባክ ደስ ይለኝ ነበር ይላል። አዎ ጎቴ እማዬ እንዳለችህ አንተ እንዳለችህ የምትሄድበት ሂደህ ተመለስ። እሺ እኛ እንሄድ እኔና እማዬ ሄደን እናያት ይላል ዳጊ ማለት ነው። እንግዲህ ያው ሰላም ይባባልና ሁላቸውም በየራሳቸው መንገድ ይሄዳሉ ማለት ነው። እንግዲህ የያፊት ጋር ደግሞ ከእስር ቤት ያፊትን ሊጠይቅ ይሄዳል። ቆይ እንዴት አደረግ ይለዋል። ያልከኝም በሙሉ አድርጌያለሁ። አይኗ እያየ ጥፍሯን አንድ ባንድ ነው የነቀልኩት እና ደግሞ ይሄን ነገር ማንም እንዳያየኝ እኔ ራሴ ነኝ ያደረኩት። ለምንድን ነው ግን ጥፍሯን ብቻ የቆረጠው? ጣቷን ወይም ምላሷን በቆርጠው ጥሩ ነበር። ለነገሩ አሁንም ይደርሳል፣ ግን በጣም ፈርታለች ይለዋል። ምንም ነገር ብናዛት ድምጿን አጥፍታ ነው የምታደርገው ይላል። እሺ የስራው ነገር እንዴት ሆነ ይለዋል። ማናባቱ እንዴት ተዳፈረኝ ማወቅ ፈልጋለሁ ይላል። እሱ ነገር ትኩረት አድርገን እየሰራንበት በቅርቡ አዲስ ነገር እንደሚኖር ተስፋ እናደርጋለን ይለዋል ማለት ነው። ስገባ ያወላለቀውን እቃዎች እንዲገቡ ማድረግ ፈልጋለሁ ይለዋል ማለት ነው። እንዴ አለቃ ልትወጣ ነው ይለዋል። አዎ እስካሁን ተቆየሁ አይበቃም ይለዋል ለጋርዶ። ለማንኛውም ያንን ሙት ይዛችሁ ፊት ለፊት ያምጡት ይለዋል ማለት ነው። ለዚህ ስራው መጠቃት ይኖርበታል ይለዋል ማለት ነው። እሺ አለቃ አሁን አደርገዋለሁ ይለዋል ማለት ነው። ለማንኛውም ታች ልጠብቅ ይለውና ይወርዳል ጋርዶ ማለት ነው። እንግዲህ ምስኪን ቢኒን ያስደበድበዋል ማለት ነው። ምክንያቱም እንድታመጡልኝ ስላላቸው ማለት ነው። ኤፍራታ ደግሞ ለጽ ትደውላለች። እንዴት ነው ተነጋገራችሁ አወራችሁ ትላታለች። አይ ገና ነን አላወራንም ስትላት አይ ነገሮችንማ መፍታት አለባችሁ ተነጋግራችሁ ምናምን ትላታለች። ቆይ በኋላ መልሼ እደውልልሻለሁ አሁን የሚመቻች ቦታ አይደለሁም ትልና ነፂም ትዘጋባታለች ማለት ነው። ኤፍዬን ማለት ነው። እንግዲህ ይሄን እያለቻት እያለ ኤፍዬን በሀሳብ ስመጥ ትላለች ማለት ነው። ቢስሚላህ ሶሪ ይሄን እያለቻት እያለ እንግዲህ ኤፍዬም ሀሳብ ላይ ናት። እንግዲህ የብር ነገር በጣም ብዙ ቦታ አስኪዷታል ማለት ነው። ሉሊትም እንግዲህ እዚህ ጋር ተኝታለች። ዛሬ ደግሞ ተራው የነፂ ነው። ነፂ እንግዲህ ምግብ አብስላ ልታበላት ነው ማለት ነው። ሉሊትን እንግዲህ ተኛችበትም ብላ ስታያት ነበርና ድንገት ብንን ትልና ሉሊትን እንዴ ትልና እንግዲህ በጣም ትደነግጣለች ማለት ነው። ያው ሉሊት ነፂን ትፈራታለች ማለትም ትልና እንግዲህ አንቺ ጥላቢ ሲሆንሽ ልጅ ደግሞ ምን ልታደርጊ ነው አፍጠሽ የምታይኝ ትላታለች ማለት ነው። እስኪ አሞሽ ወይ ሉሊት እስኪ አሞሽ አንዳንዴ እንኳን ዝም በይ አንዳንዴ ሳስበው ትንሽ ምላስሽን ቢያሳጥሩልሽ ይሻል ነበር ትላለች። ከፍ አንቺ የታመምሽ ልጅ እንዴት እሱን ለራስሽ ያደርግልሽ እንዴት ሁኜ እያየሽኝ ምላሴን ደግሞ ትመኝልኛለሽ ትላታለች ማለት ነው። ለማንኛውም ምግብ አብስዬልሻለሁ ትላታለች። ላጉርስሽ ትላታለች። ይኸውልሽ አንቺ የሰራሽውን ምግብ ተመበላ በራፍ ድፍት ብል ይሻለኛል ትላት። አሁን እኮ ድፍት እንዳልሽ ቆጥሪ ሉሊት አሁን አሞሽ እንኳን ምን ነው ራስሽን የማታስታምሚው አሁን አድርገሽ ጉረሽ ትላታለች። አልጎርስም ከፈለግሽ ራስሽ ጉረሽና ከዛ በኋላ በላለሁ። ጭራሽ አርፈሽ ቢ ሉሊት እጀላትን ብለሽ ነው እጀላትን ብለሽ አስበሽ ከሆነ እኔ በምንም አላንስም ካንቺ ትላታለች። እሱን እንደ ራስሽ ሰቢ እንደ ልጅ አታስቢ ትላታለች ማለት ነው። እንደውም ሳትበይ ሻንት ለምን አትቀመጭም ትልና ትናደድና ምግቡን ቁጭ ታደርገዋለች ነፂ ማለት ነው። ቤዚ እየተመጣና ቆይ ለምንድን ነው እንደዚህ የምትከራከረው ትላታለች። እሷ ናታ ምግብ ሰርቼ ላጉርስሽ እላታለሁ። እሷ ግን ምግብ ምንም ክብር የሚያስፈልጋት ሴት አይደለችም። ከፈለግሽ ለራስሽ ጉረሽውና እኔ እበላለሁ ትላታለች። ካልሽሽ ትልና እንግዲህ ነፂ የሰራችው ምግብ ትጎርሳለች ማለት ነው። ልክ ምግቡን ጉርስ እያደረገች እያለ ስታያት አፏን ታጣጥማለች ማለት ነው። ሉሊት ትላለች እንግዲህ እሷን ልታስቀና ስለሆነ ራስሽ ከጎረሽውማ ለእኔ ማጉርሽኝ እንጂ ይቅርታ አድርግልኝ ወይዘሮ ሉሊት ምግቡ በጣም ስለሚጣፍጥ ለማንም ሰው ማጋራት አልፈልግም ትላታለች ማለት ነው። ወይ ጽዮን እጅሽ ይባረክ ሲጣፍጥ እያለች እንግዲህ በጣም ስታስቀናት ነበረ። እሷም እንግዲህ አፏን በማላመጥ ምስኪን በገዛቸው ወይ አፏን ዘግታ አልበላች ማለት ነው። ግን ምግቡ ደግሞ ብዙ የሚጣፍጥ አይመስለኝም። ወይ ጉድ ይሄንማ ሲጣፍጥ ነው ያልኩት ወይ ይሄንማ ከመርዝ በላይ ነው የሚደፋት። ቆይ እንዴት ነው የሰራሽው እያለች እንግዲህ የሰራችውን ምግብ ትታው ተነስታኝ ማለት ነው። ይጣፍጣል ነው ያለችው። ምናል ድምጼን አጥፍቼ ብበላ ምናል እያለች እንግዲህ ሉሊት በሀሳብ ልም ትላለች ማለት ነው። እንግዲህ ቤዚንም ለምን እዚህ ቁጭ አልሽ ባትኖሪ ኑሮ ትንሽ በላ ነበር እያለች ትላለች ማለት ነው። ይልቅ አሁን ማንም የለም ማን ነው እስኪ እንደዚህ ያደረገች ስትላት፣ ኧረ ትናገራለች ወይስ አትናገርም ሰልያሉሽ እንዴት ትላታለች። እኔ ሉሊት ለማንም ሰው አልሸወድም። ቆይ ለምንድን ነው የምትይው? አሁን ተስማምተን ተግባብተን የለ እንዴ ማን ነው እንደዚህ ያደረገች እያለች ነፂ ትጠይቃታለች። ቤዚ ማለቴ እንግዲህ አንቺ ክብር አይወድልሽም ብላት እንግዲህ እምቢ ስትላት ትነሳለች ማለት ነው። ያው እንግዲህ ሉሊትም ያችን ምግብ ትጣፍጣለች ስለተባለች እንደምንም ተጎትታ ለመብላት ብትሞክር አልቻለችም ማለት ነው። በሚያሳዝን ሁኔታ አይ እንደው በገዛ እጇ እኮ ነው አዲስ አስኪ ያገኘችውን አትበላም። አይ ሉሊት ግን እሷ ያለችበት የምር ድራማው ያምር ነበር። ያው ነገረኛም ሁና ያኔ ካራክተር ነው እየሰራች ያለችው። ያኔ የሷ ገጸ ባህሪ ላይሆን ይችላል የሌላ ሰው ስለሆነ እየተጫወተች ያለችው ማለት ነው። ግን ደስ ትላለች። ቢሆንም እሷ ያለችበት ብዙም ያምራል ብዬ ተስፋ አላደርግም። እንግዲህ ያፊትም ከእስር ቤት ወደ ቤቱ ይመለሳል ማለት ነው። ይመጣና እንግዲህ ከሶፋው ላይ ኦፍ እያለ እንግዲህ ዘርር ላይ ክፉ ነው የምር ጨካኝ ነው። ሴት ልጅ በዛ ልክ ማሰቃየት በጣም ይከብዳል። እንግዲህ ብድግ ይልና ከሳላ ወደ ላይ ይወጣል። ሲወጣ እንግዲህ ኤፉዬ ያስቀመጠችውን የሻንጣ ብር ይዞት ይወርዳል ማለት ነው ወደታች። ኤፉዬ እንግዲህ የት እንደሆነች አላውቅም፣ አላየችውም መሰለኝ። ሻንጣውን ይዞ ብሩን ያይና እንግዲህ ወደ ጋርዱ ነው ቀጥታ የሚደውለው ማለት ነው። ድንገት ብዙ ብር ሲያይ ያው ከዚህ በፊት ጠይቀው ስለነበር የሆነ ጥርጣሬ ስላለበት ቆይ ሁሉ ብር ከየት የመጣ ነው እያለ እንግዲህ የበፊተውን አንዳንድ ነገሮችን ለመገዛዛት ፈልጌ ነበር ያለችውን ያስታውሳል ማለት ነው። የተወሰነ ገንዘብ ከዚህ በፊት ጠይቀው ስለነበር እውነትሽ ነው የኔ ንግስት ምንድን ነው የምፈልገው እያለ እንዲህ እንድትይ ነበር የምፈልገው እያለ ሁሉ ሲላት የነበረውን ያስታውሳል ማለት ነው። ያው ያችን ነገር ስላለችው ይሄን ነገር ከየት አመጣችው የሚለው አሳስቦታል መሰለኝ። በጣም ሲያስታውስ ነበር ከዚህ በፊት ያላትን ማለት ነው። እንግዲህ ብሩንም ቁጭ አደርግና ቀጥታ ወደ ጋርዱ ይደውላል ማለት ነው። ወደ ጋርዱ ይደውልና እንግዲህ ጋርዱን እሷ ምን አይነት ሰላም አለቃ ይለዋል። ሄሎ ይለዋል። ሰላም አለቃ እንዴት ነው ረፍት አደረግ ይለዋል። ስማይ ታሪኩ ይለዋል። ኤፍራታን በደንብ እንዴት ትከታተልልኝ ይፈልጋለሁ። የሆነ ያሰበችው ነገር ያለ ይመስለኛል ይለዋል። እሺ እከታተላታለሁ ይለዋል። አሁን ወደ ጉዳያችን እንግባ ይለዋል። በድጋሚ ይሄ ስህተት ላይ አይደገም በእጥፍ የማገኝበት ስራ ነው ይለዋል። ብቻ እሷ ስለ ነገሩ ምንም እንደታውቅ ይለዋል። እንደዛ ከሆነ በምንም መንገድ ልናስቆማት አንችልም ይላል። ስለሷ እንደዛ ከሆነ በአሁኑ እኔም ከቦታው ላይ ይገኛለሁ።
ደግሞ የዛን የሙትቻ ጉዳይ ዛሬውኑ እንዲጨርሱ ፈልጋለሁ ይለዋል። ዛሬው አደርገዋለሁ ይላል ማለት ነው። ያም በጣም መጥፎ ሰው ስለሆነ የኔ ንግስት እስኪ ምን እንዳሰብሽ አብረን የሁሉ ገንዘብ ከየት እንደመጣ ታወሪያታለሽ እያለ እንግዲህ የዛከር ሻንጣውን ቆልፍና ወደ ላይ ይዞት ይወጣል ማለት ነው። ጽዬም እንግዲህ ደውላ ምን የሆነ ነገር ልቀሽ ነበር ወይ ያለቻትን ነገር እያስታወሰች በሌሊት ወደ እሷ ትደውላለች ማለት ነው። ወደ ኤፍራታ ትደውላትና ትጠይቃታለች ማለት ነው። ኤፍራታ እንግዲህ ብቻዋን ቁጭ ብላ የሆነ እያሰበች ነበረ። ስልኩን ብድግ በማድረግ እንግዲህ ሄሎ ትላታለች። ሄሎ ቤት ትላታለች። ሄሎ ኤፍዬ እንዴት አመሸሽ? ሁሉ ሰላም ትላታለች። ደህና ነኝ እንደት ነሽ? እኔም ደህና ነኝ ትላታለች። ቤዝዬ እኔ የምልሽ ኤፍዬ ወይ የቤት ምን ነው ችግር አለ እንዴ ትላታለች። አይ ምንም ችግር የለም ቅድም ደውለሽልኝ እኮ ነገሩን ሳታብራሪልኝ ዘጋሽው ትላታለች። ቤዚ ምን ነበር የተፈጠረው? ምን ልትይ ነበር ትላታለች። አይ ምንም አልተፈጠረም ትላታለች። እንዲሁ ነው ትላታለች። እንዲሁ ማለት ኤፍዬ አንቺ ያለ ምክንያት ምንም ነገር ሳይፈጠር እንደዚህ አትይኝም። ባይሆን ንገሪኝ ምንድን ነው የተፈጠረው ትላታለች። ቤዚ ምን መሰለሽ ትላታለች። የሆነ ገንዘብ አስፈለገኝ ብዬ ጠይቀሽ ነበር አይደል? አዎ ጠይቀሽ ነበር ትላታለች። እና ቀላይ ቤት ውስጥ በር ተንኳኳ። ከዛ ወጥቼ ስከፍተው አንድ ምንነቱና ማንነቱን የማላውቀው ሰው የጠየቁሽኝ የገንዘብ መጠን በጥፍ አድርጎ ሰጠኝ ትላታለች። ምንድነው ብዬ እስከምጠይቀው ድረስ ሳይታገዘኝ ቦርሳውን ሰጠኝና እየሮጠ ሄደ ትላታለች። ማለት እሺ ከዛማ ቦርሳውን ይዤ ገብቼ ከፍቼ ሳየው ከዛ ተጠየቁሽ ገንዘብ በጥፍ ነው የተላከው። ገንዘቡ ላንቺ ባይሆንስ? ቆይ ገንዘቡ ላንቺ ባይሆንስ? አይ ለኔ እንደሆነ እንኳን አውቃለሁ። ከጎን ከፍቼ ወረቀት አግኝቼ ሳነበው ኤፍራታ ላንቺ ነው ገንዘቡን ተጠቀሚበት ብለኛል። እሱንም ደግሞ ገንዘብ ጠይቄው እሱ እንዳልሆነ አረጋግጣለሁ። ከዚህ በፊት ገንዘብ ጠይቄው በእጄ እንደማይሰጠኝና በጋርዶቹ እንደሚሰጠኝ በሰዋኩ ትላታለች ማለት ነው። አይ ሌላ ጊዜ እነግርሻለሁ፣ አሁን ሌላ ምንም ልልሽ አልችልም፣ ሌላ ጊዜ እነግርሻለሁ ብላ ትዘጋለች ማለት ነው። ግን ምንም ነገር ከፈለግሽ እኔን ጠይቂ ትላታለች ቤዚ ማለት ነው። በዛው ይሰነባበታሉ ማለት ነው። እንግዲህ እህትማማቾች ያው የአንጉር ጥል ትተው ወደ ፍቅር ያቸልፋል ብለው አንድ ላይ እየተወያዩ ነው ማለት ነው ኤፍራታና ነፂ። እዚህ ጋር ደግሞ ገኒ በጣም ደማ ፍልት ብሎ እፍ እያለች እያለቀሰ ጉጉቴን እያደረገ እንዴት እንዲያደርጋል ውሸት መስሏት እስር ቤት መግባቱ ማለት ነው። ግን እሱ እስር ቤት ገብቶ ነበር። ያው ማን ነው ያፊት እጁ ረጅም ስለሆነ ያው ሁሉንም በስሩ ስላደረጋቸው የሚል ሰራተኞቹም ሁሉንም ያው በስሩ ስላደረጋቸው ተፈቶ ነው እንጂ እሱ ለገኒ ምንም ቅንጣትም አልዋሻትም። ገኒ ግን ያሰበችው እሱ እንደዋሻት አድርጋ ነው ማለት ነው። እንግዲህ እዚህ ላይ ናቲ ማን ነው ቢኒ ስልክ እያወራ እየሄደ እያለ አንዱ ከኋላ መጥቶ ይይዘዋል ማለት ነው። ያን እንደምንም ብሎ ይመታውና ይጥለዋል። ግን እሱን ጥሎት ዘወር አለ ማለቱ በጣም ጎዳው ማለት ነው ቢኒ። እሱን ከጣለው በኋላ አንደኛውን መጥቶ ከጣለ በኋላ ምንም ወደ ኋላው መዟዟር አልቻለም መሰለኝ። ያው ሌላ ከዚህ ውጭ ያለ አልመሰለውም ይመስለኛል። ልክ የመታው ልጅ እያገላበጠ ምናምን እያየ ያለ ድንገት ከኋላ መጥቶ የያፌት ጋርድ ይመታዋል ማለት ነው በብረት። ከዛም በጣም ይደማል ማለት ነው። እንግዲህ እያንዘፋዘፈ አንስቶ ይዞት ይሄዳል ማለት ነው። ብቻ በጣም በሚያሳዝን ሁኔታ በደም ጭምልቅልቅ ብሎ አንስቶ እያንዘፋዘፈ እንግዲህ ወደ ያፌት ይመስለኛል ይዞት ይሄዳል ማለት ነው። በጣም በሚያሳዝን ሁኔታ ያው እንግዲህ ይሞታል ብዬ አላስብም። ግን ደግሞ የተጎዳ ይመስለኛል በጣም ሊሞት እንኳን ላይሞት ይችላል። ግን በጣም መጥቶታልና እያንዘፋዘፈ በእርግጠኝነት ወደ ያፌት ወይንም ደግሞ ይመስለኛል ልክ እንደ ሉሊት እዛው እነ ናታን በር ላይ ሊጥሉት ይመስለኛል ይዞ አካሄዳቸው። እንግዲህ ኤፉዬም ቆይ ያፌት አንድ ቀን የት ሄደህ ነው ቤት ያላደርከው? የት ሄደህ ነው ትለዋለች። እንግዲህ ያው ስራ ላይ ሆኜ ነው፣ ስራ ላይ ቢዚ ሆኜ ነው ይላታል ማለት ነው። ታሪኩ እንዲነግርሽ ነግሬዋለሁ ይላታል። ብዙ ስራ ስለነበረብኝ ታሪኩ እንዳጠብቂ እንዲነግርሽ ነግሬው የለ እንደ ይላታል። አዎ ልክ ነው፣ የዛ አይነት ነገሮች እንደሚፈጠር ነግሬሽ ነበር ብሎ ያሳምናታል። አዎ የኔ ንግስት አንድ ቀን ሙሉ ሳላይሽ በቀር እንዴት እንደናፈቅሽኝ ይላታል። እሷም ኧረ ስትገባም ስትወጣም እንኳን እዚሁ እንዳለሁ ነው ትለዋለች። ምን ነው በሄድክበት በቀር ትላለች። እንግዲህ በሀሳብ ጭልጥጥና ኤፍራታ ማለት ነው። የኔ ንግስት የት ሄድሽ ይላታል። አራለሁ ትለዋለች። መኖርሽንማ እያየሁት ነው፣ በሀሳብ ጠፋሽ እንጂ ይላታል። ቆይ ደግሞ ቅድም ላይ የሆነ ዕቃ ስፈልግ የሆነ ገንዘብ አግኝቼ ነበር፣ የምን ገንዘብ ነው ብሎ ይጠይቃታል። ኤፍራታ ከየት የመጣ የማን ነው ማለት ይላታል። ትልና በፊት ቆጥበው የነበረ ገንዘብ ነው ትለዋለች። ከዛ አንተን ስጠይቅህ ስከለከለኝ ለምን አውጥቼ አልጠቀምበትም ብዬ አሰብኩ ትለዋለች። እንዴ የኔ ንግስት ይላታል። እኔ እኮ አልከለከልኩሽም ይላታል። ነገሮችን አብረን እናድርግ ነው ያልኩት ይላታል። ከዛም እንግዲህ እንትና ማን ነው ዳኒ ወደ ልጅ ዳግም ጋር ይደውሉና እርምህን አውጣ ይሉና ሜሴጅ ይልኩለታል። አጎትህ ተጎላል ብለው ማለት ነው። እንግዲህ እሱም በመደንገጥ በጣም እየተንቀጠቀጠ በቃ የሚይዘው የሚጨብጠው ያጣል ማለት ነው። እንዲህ ይልና እንግዲህ ቀጥታ ወደ ነፂ ነው የሚደውለው ይመስለኛል። በጣም ያሳዝናል። ግን ይሞት አይመስለኝም። እስኪ እናንተም ያላችሁ ሀሳብ አስተያየት አስቀምጡ። እኔ ግን የሚሞት አይመስለኝም። እንዲሞትም ይፈልግ አይመስለኝም ጓደኛው ስለሆነ፣ ግን በጣም ሊጎዳው ይችላል እንጂ ማለት ነው። ለማንኛውም እንግዲህ ወደ ናታን ነፂ ቤዚ ሆነው የሉሊት ጉዳይ አሳስቧቸው እንግዲህ እየተጨናነቁ አብረው ከሷ ጋር ቁጭ ብለው እያሰቡ ያሉ። ሰሞኑን ደግሞ ስልክ እንድን ነው እያለች ቤዚን ስጠይቃት ነፂ አንዳንድ ጊዜ ፈገግ ማለት ያስፈልጋል ስትላት ናታን እኛ ፈገግ አናስብልም እንደዛ ነው አላት። ኧረ እኔ ስቀልድ ነው እንዴ እያለች ቤዚ አላት። በዛም አለ በዚህ ራስሽን ጠብቂ ይላታል ናታን። አንቺ ከዚህም በላይ ደስተኛ መሆን ይገባሻል ይላታል። ኧረ ናቱ ምንም አይደለም እኮ አንዳንድ ጊዜ ሰዎች መተዋወቅ ጥሩ ነው ብዬ ስላማሰብ ይገባኛል ቤዚ፣ ማብራራት አይጠበቅብሽም፣ ብቻ እንዳልኩሽ ራስሽን ጠብቂ ይላታል። ሉሊት ትላታለች ነፂ እዚህ ሶፋ ላይ ተኝተሽ ቀረሽ እኮ ምን ነው ወደ ላይ አትወጪም እንዴ ትላታለች። ለእኔ አስበሽ አይመስልም እኔ ላይ ስወጣ የሆነ ተንኮል አስበሽ ይሆናል። አዎ እንደዛ እያሰብኩ ነበር፣ የልብ ምቴ ሁሉ ሳይቀር እኮ ነው የምታውቂው እያለች እንግዲህ ነፂ ሉሊትን ልቧን እያሳረረቻት እያለ ስልክ ይደወላል። ወይ የዳግዬ በዚህ ሰዓት በሰላም ነው የደወልኩት ትለዋለች። ሄሎ ነፂዬ ናታን አለ ይላታል። እባክሽ ላኪልኝ ይላታል። ምንድነው ናት የተፈጠረ ነገር አለ እንዴ? አጎቴን ገደሉት ይላታል ነፂ። ትልና እንግዲህ ምንድነው ሆንሽ ይላታል ናታን። ሁሉም ይደነግጣሉ ማለት ነው። በድንጋጤ ፂም ትወድቃለች ማለት ነው። ምንድነው ፂ ትልና ቤዚም ስልኩን ብድግ ታደርገዋለች ማለት ነው። ፂ ምንድነው ትላታለች። ፂ ምንድነው ያለቻት ግርር ብላ ትቀራለች ማለት ነው። ስልኩን ትቀበላታለች ቤዚም እንግዲህ ስትቀበለው እንደዛው አጎቴን ገደሉት ይላታል። እሷም ግርር ብላ ትቀራለች። ሁለቱም ግርር ብለው ሲቀሩበት ናታን ስልኩን ይቀበልና ሄሎ ይለዋል ማለት ነው። ምን ይላል? ልክ እንደዛ እያለ በር ይቆረቆራል ማለት ነው። እንግዲህ እንደዛ እየሆነ ነው ያለቀው ማለት ነው። ክፍል 88 ላይ እንግዲህ የሚመጣውን ሁላችንም አብረን የምናይ ይሆናል ማለት ነው።
ይህን እያለ እንግዲህ ዳጊም ቤቱ ብቻውን እርር ብሎ ተቀምጧል ማለት ነው። እናቱም የለች። በጣም በሚያሳዝን ሁኔታ በዚህ ሁኔታ ተጠናቋል ማለት ነው። ክፍል 87 እንግዲህ ክፍል 88 ደግሞ ምን እንደሚሆን የዳጊ አጎት ቢኒያም ቁስለት ብቻ ነው ወይስ ደግሞ ሌላ ጉዳት ደርሶበታል የሚባለውን የምናይ ይሆናል ማለት ነው። ውድና የቻናሌ ቤተሰቦች በሌላ ቪዲዮ እስከምንገናኝ እናንተም ሁላችሁም በያላችሁ በሰላማችሁ ጊዜ ተረፍ ይበል እያልኩ በዚሁ እንሰናበታለን ማለት ነው። ቀጣይ ክፍል ደግሞ ምን እንደሚሆን አብረን የምናይ ይሆናል። እኔንም ላይክ ሼር እያደረጋችሁ እንድታበረታቱ በአክብሮት ጋብዛችሁ ማለት ነው። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ፣ ሰላም ቆዩልኝ። ባይ ባይ።